እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የሆነ ሙሉ ሰላምና ጸጋ ለእናንተ ይሁን። እጅግ በጌታ የሚወዳችሁና የሚያከብራችሁ ውድ የአባቴ ብሩካን በያላችሁበት ሰላማችሁ ይብዛልኝ። ኢየሱስ ለዘላለም ጌታ ነው። ጥቂት ነገር ሊበላችሁ ወደድኩኝና በዚህ ማለዳ ሰይጣን ሁልጊዜ የኛን መሸነፍን ይፈልጋል። የኛን ውድቀት ወይም የኛን ተስፋ ማቁረጥ ይፈልጋል። እኛ ግን የሰይጣንን ድምጽ በሰማነው ጊዜ ተስፋ በቆረጥነው ያችን ቀን ከእግዚአብሔር ፊት ወድቀናል። እግዚአብሔር አባት ለኛ የሚሆነውን ያውቃል። ኢየሱስ ክርስቶስን ሲፈታተን ያለህን እዚህ ዓለም ላይ ያለውን ሁሉ ሰጣለሁ፣ አንተ ለኔ ስገድ፣ ከሰገድክ ለአንተ አድርጋለሁ ብሎ ሁሉ ሲናገር ኢየሱስ አሸንፎታል። ኢየሱስ ካሸነፈ እኛስ እንዴት ነው ማሸነፍ የሚያቅተን ልል እወዳለሁ። በዚህ አጋጣሚ ይሄ መልእክቴ የጠላትን ሀሳብ በመብሳት በራሳችሁ ላይ መጥፎ እርምጃ ለምትወስኑ ወይም ወደ ክፋት ወይም ወደ ሞት በቃ የኔ ነገር በቃ ከተማ ለምትል ነፍስ ነው ይሄ መልእክቴ ማለት ነውና ሰይጣን ክፍተት ይፈልጋል፣ በር ይፈልጋል። ትንሽ ክፍተት ካገኘ ግን እኛን ከእግዚአብሔር ቤት ላጠፋ ወይም ደግሞ ከእግዚአብሔር ሕልውና ላወጣን ይፈልጋልና ስለዚህ ኢየሱስን ሲፈታተን ከፈትኖ ከጨረሰ በኋላ በጣም የገረመኝ ነገር ማለት ነው፣ ፈትኖ ከጨረሰ አመቺ ጊዜ እስኪያገኝ ምን ሆነ ከኢየሱስ ሸሽቶ እንደሄደ ይናገራል። አይገርምም? ዛሬም ጠላት የሚፈልገው የእናንተን ጉድለት በቃ በዛ ጉድለት ውስጥ በጎድለው በኩል ገብቶ እናንተን ከእግዚአብሔር ጋር ላጣላ ወይም ኢየሱስ እንደማይፈልጋችሁ እግዚአብሔር ደግሞ ስለ እናንተ በዙፋኑ እንደማይተጋ አድርጎ አስቡ ማለት ነው። ከእግዚአብሔር መገኘትና ሕልውና አውጥቶ ለራሱ መጫወት ወይም መቀለጃ ላደርጋችሁ ይፈልጋል። ስለዚህ እግዚአብሔር ዓለም ሳይፈጠር በፊት በአንቴና በአንቺ ላይ ያለው ዓላማውና ሐሳቡ በጣም ትልቅ ነው። ዓለምን በቃሉ ከፈጠረ ዓለም ውስጥ ያሉትን በሙሉ እሱ ይሁን ብሎ ካደረገ ያንቺና ያንተ ጉዳይ በጣም ቀላል ነው። ከናንተ የሚጠበቀው በእምነት በእግዚአብሔር ፊት ጸንታችሁ መቆም ብቻ ነው። ኢየሱስ ክርስቶስ በእምነት ነው ጠላትን ያሸነፈው። የእግዚአብሔርን ቃል እየተናገረ አሸንፎታል። ዛሬም ጠላት በአእምሯችሁ ላይ በሐሳባችሁ ላይ ለሚያመጣው ሐሳብ ይሄንን ሴፍ አንስታችሁ ንገሩት። ለሰይጣን መረበሽ ለሰይጣን መታወክ የሚሆነው እሳት ይሄ ነው። ስለዚህ ጠላትን ማሸነፍ የምንችለው ስጋችንም ደግሞ ማሸነፍ የምንችለው በዚህ እውነት ነው። በዚህ ውስጥ ሁሉ ነገር ስላለ ማለት ነው። ኢየሱስ ለዘላለም ጌታ ነው። ክብር ለጌታን። ስለዚህ ሁል ጊዜ የእግዚአብሔርን ቃል ባነበብን ቁጥር ባየን ቁጥር ሁሉ ውስጣችን ያለው ነገር እያደገ እየበዛ ይሄዳል ማለት ነው። ሰይጣንን ማሸነፍ የምንችለው ስጋችንን ማሸነፍ የምንችለው በዙሪያችን ያለውን የጠላትን ሐሳብ ማሸነፍ የምንችለው በዚህ በእግዚአብሔር ቃል ብቻ ነው። ኢየሱስ ለዘላለም ጌታ ነው። ሕይወት የሆነ ክርስቶስ ለዘላለም የተባረከ ይሁን። ወዳችኋለሁ።